ቤተሰቦች እንዴት ናችሁ? ደህና ናችሁ? በድጋሚ መጣው ማለት ነው። ስለተናደድኩ በዚች ጋጥ ወጥ ማለት ነው። እስከ ዛሬ ቁጭ ብለሽ የትናንትናውን ማታ ቪዲዮ አይተሽ ነው እንዲህ ዛሬ አንጥተሽ እንደዚህ ፖስት ያረግሽው ማለት ነው። እና በጣም የምትገርሚ በጣም የምትደንቂ ሰው ነሽ ማለት ነው። እኔ እንጃ እንዳንቺ አይነት ደግሞ አይምሮ የተበላሸ ሰው አጋጥሞኝ አያውቅም ማለት ነው። አይቼም ሰምቼም አላውቅም። ትንሽ እንኳን እንደው ሩታንም ተያት ማንንም ተይ፣ እንደው ጋሽዬ አባት የለሽም? አባት እንደዛ ተንበርክኮ ለምኖ ሊያስታልቅ ሲያግባባ አንቺ አንጥተሽ ዛሬ በዩቲዩብሽ የምትለጥፊው ማለት ነው። ይለጥፍሽና እና ውድ ቤተሰቦቼ እኔ እንደዚች አይነት የተረገመች አይቼም አላውቅም ማለት ነው። እኔን ዛሬ ይታረቃሉ፣ ዛሬ ወደ ቡታጅራ ይሄዳል ሲባል እንደገና ሌላ ድራማ ትሰራለች። 3 ቀን ምናምን ተቀምጣ ዛሬ ከዩቲዩብ ከእንትሏ ላይ መለጠፍ አለባት ብላችሁ ታስባላችሁ እናንተ? ምን አይነት የተረገመ ሰይጣን ካለ ራሷ ሌላ ነገር የማታስብ ማለት ነው። በነገራችን ላይ እሱ ነው ጥፋተኛ። እሱ አሁን ምን ይላል መሰላችሁ? ሩታን ቤት ስትል ወደ ሄል እሄዳለሁ አማራጭ ነው እንዲ አንተ ያዝከው እንዲህ በአንድ ሴት ማርጋት አለብህ እንጂ አንዷን ቢያለች ብለህ ሌላ። አሁን ደግሞ ሄርሚላን ቢብትልህ ደግሞ ወደ ሌላ ሴት ሄርሚላን ቢያለችኝ እኔ ወደ ሌላ ሴት ሄድኩ ልትል ነው እንዴ? እኔ ትከተልና የምትሰራው ብዬ አላስብም። አብረሽም ብኮን ማለት ነው። ግን ይችኛዋ ከመሀራት የገባችው ሰይጣን በየት እንደምትወጣ አይታወቅም። እኔ እንጃ ምን አይነት እንደሆነች። የሰው ልጅ እኮ ክብር ሲኖረው ነው የሚከበረው ማለት ነው። ለጋሽዬ እንኳን ሌላውን ተይው፣ ለጋሽዬ እንኳን ክብር ቢኖርሽ ይህንን አውጥተሽ አልለጥፊው ነበር። ይለጥፍሽና ማለት ነው እንደዚህ የመሳሳ ምናምን እንዴት እንትል እንዳለ እኔ ዘንድሮ ሴቱ አብዷል ብዬ ነው የማስበው። እውነቴን ነው የምላችሁ፣ በጣም ብዙ ልጆች አብደዋል ብዬ ነው የማስበው። አንዷ ቲክቶክ ላይ እንደው ገብታችሁ ታያችኋት ማለት ነው። 300,000 ብር ከፍሌ አመጣሁት አገባሻለሁ ብሎኝ እንደው ስታስቢው፣ ኧረ ተው ሴቱ ተው አትበዱ። ስታስቢው አንቺ 300,000 ብር ቀርቶ ማለት ነው 10 ብር ነው ያልሰጠን። ለምን መሰላችሁ? እኔ ራሴ ያውቀዋለሁ። እንዲህ እናንተ እኮ እስቲ ወዴት እየሄድን እንደሆነ አላውቅም። እኔ በጣም ነው የተናደድኩት ልጅቷ። በዛ ላይ ደግሞ ሞታለሁ ከፎቅ ላይ እሱን ታላመጣችሁ እያለች የምትፈጠፈጠው ሁሉ እኔ በጣም ይገርመኛል፣ በጣም ይደንቀኛል። ኧረ ተው ሴቱ ተው። እኔ እውነቴን ነው የምላችሁ። ከዚህ ጋር ራሳችንን ቆም ብለን አሁን አንቺ ፎቶ ለጠፍሽ አልለጠፍሽ ምንም ዋጋም የለው። ተለምደሻል። ምን እንደምታደርጊ፣ እንዴት እንደምታፈልሽ፣ እንዴት እንደምታደርጊ እያየንሽ ነው፣ እየታየሽ ነው። ግን ሩታን ለማናደድ ሩታን እንደዚህ ለማድረግ የሰው ንቀትሽ፣ የጋሽዬ ንቀት፣ አባቱ የተናቁበት ሰው ከአንቺ ጋር የሚቀጥል አይመስለኝም። ትናንትና ማታ እንደዛ ሽማግሌ ትልቅ ናቸው እኮ ጋሽዬ። እንደው ቢያንስ እንኳን አባትሽ አይሆኑም? እንደው ሌላውን ተይውና ማለት ነው፣ ሌላውን ተይውና እና እንደዚህ አይነት ስራ የምትሰሪው ማለት ነው አውቅሽ ለማናደድ። ሩታን አናድጂ ከአብርሽ ጋር አለያያቸዋለሁ ብለሽ እንደሆነ አይሳካልሽም። ጋሽዬ አቅደውልሻል፣ መላቸውን ይዘውልሻል። አንቺን የሚያጠፉበትን ዘዴ ይዘዋል። ስለዚህ ስነ ስርዓትሽን ያዢ እንዴ። ከባለ ትዳር ቤት ገብቶ እንደዚህ አይነት መዝለል አለ እንዴ? እኔ በጣም ነው ያዘንኩትም ያሳዘነችኝም፣ በጣም ነው ያስጠላችኝም ማለት ነው። ከማሳዘን አልፎ የጋሽዬ ንቀት የሆነ ንቀት አለ አይደለ? እንጃ። ኧረ ወይኔ፣ ኧረ ወይኔ፣ ወይኔ፣ ወይኔ። እኔ እንደዚህ አይነት ነገር አይቼም አላውቅም። እንደዚህ አይነት ውርደት አይቼም አላውቅም። ራስሽን እያዋረሽ ነው። እሷ ጀግናዋ ሩታን ጀግናዋን አዋርዳለሁ ካብልሽ አለያያለሁ ስትይ አንቺ የሆነ መቀመቅ ውስጥ እየገባሽ ነው። የራስሽ መቀመቅ ውስጥ የራስሽ በቆፈልሽው ጉድጓድ ለሩታ እየቆፈልሽ ያለሽው ጉድጓድ አንቺ ትገቢበታለሽ ብዬ ነው የማስበው ማለት ነው። ሴቶች ደግሞ ተጠንቀቁ። እኔ በጣም የሚገርመኝ ነገር እኔ እንዲሁ ምን አይነት አይምሮ ነው እየሰጠ ነው ያለው በአሁኑ ጊዜ በሰለጠነ ጊዜ
ስንት ሚዲያ በሚያወሩ ጊዜ 300 ሺህ አውጥቶ የሚሰጥ ሴት አለ እንዴ? እንኳን 300 ሺህ እናቴ፣ እኔ ብታይ ካላግባቡ ያወጣዋት 10 ብር ታንገበግበኛለች። እንኳን ለወንድ 300 ሺህ ብር አውጥቼ የምሰጠው ማለት ነው። እንኳን ለወንድ ማለት ነው። እኔ ስንት 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 ድሃ ቤተሰቦች አሉ። ስንት ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ብሰጥ ይሻለኛል። ለምን ብሞት እንኳን አልቅሰ ይቀብሉኛል። ምክለባዳ ግን እንኳን ዙሮ ሊያይ ቀርቶ ወደቅሽ ቢል ብሎ እንኳን እንደዚህ ከ300 ሺህ ብር ቀርቶ ከፍሌ ላመጣው ቀርቶ 10 ሳንቲም ከፍሌ አላመጣውም። እውነቴን ነው የምላቸው። እናንተ ትቀልዳላችሁ። እኔ እሺ እህቴ ወይ ወንድሜ የሆኑ አመጣቸዋለሁ። ታለኝ ማለት ነው። ታለኝ ለዛውም ተቸግሌ ሳይሆን ተተረፈኝ አመጣቸዋለሁ። እንኳን 300 ሺህ ብር ከዛ በላይ ከፍሌ ማለት ነው። ለምን ብሞትም ብድንም ቤተሰቦቼ ናቸው። ስለዚህ እንዴ ለምን አታውቁት? ወልድ 300 ሺህ ብር አውጥታችሁ ስትሰጡ አታፍሉ? በዛ ላይ ደግሞ እፈጠፈጣለሁ፣ እሞታለሁ። እንዴ ያንቺ ቤተሰብ የለሽም እንዴ? ምን ትጨማለቃለች? እቺ የሄልሚላ ህሳት ሆና አቀለም እንደዚህ ወደ ደቡብ ክልል ነች መሰለኝ። የሄልሚላ ህት ትሆናለች እንግዲህ። እና ስነ ስርዓት ይዛችሁ ብትኖሩ ይሻላችኋል ሴቶች። አብሶ በዚህ በስደት ያላችሁ ልጆች አትንበላጠጡ። የታባቱ አንጥቶ ነው 300 ሺህ ብር አገባሻለሁ። አንቺ ገዝተሽ ነው እንደምታገቢው ልክ እንደ ሄልሚላ ማለት ነው። ሄልሚላም እኮ አሁን አብርሽን ሰዓት 400 ሺህ ነው 500 ሺህ ገዛው ብላ ስታወራ ነበር። እንዴ ገዝታችሁ ነው እንደምታገቡት? እንደ ወንድ ተገዝቶ ሆነ እንደሚያገባው የሚገባው እንዴ? ወደ ህንዲ ባህል እየሄዳችሁ እኮ ነው። እውነቴን ነው የምላችሁ። ወደ ህንዲያ ባህል እየሄዳችሁ ነው። ህንዲያ ነው ወንድ ገዝቶ የሚያገባው። እኛ ባህላችን ታለ ይሰጣል፣ ከሌለ የለም። እንዴ እሱ ነው እንደውም ልብስ አልብሶ ወርቅ ገዝቶ ማግባት የሚችለው እንጂ እኛ አገባሻለሁ ብሎ 300 ሺህ ብር ሌና አውጥቼ ልሰጠው ነው እንዴ? ለምን እዚህ ጋር ተዘቅዝቆ አይሞትም? ስለዚህ ሴቶች ተጠንቀቁ። እኔ እውነቴን ነው የምናገራቸው። እኔ አሁን እዚህ ጋር ሚዲያ ላይ ወጥተሽ ታነቃለሁ፣ ገል እሞታለሁ፣ ልጁን አንጡልኝ። መጀመሪያውኑ ስትሰጪ አማክረሻል እንዴ? ሚዲያ ላይ ወጥተሽ እንዴ ስትሰጪ እኮ አላማከልሽም። ስለዚህ ስነ ስርዓትሽን ያዥ።